የትሪፕ ቻናል ተከታታዮቻችን ዛሬም በሌላ ታሪክ መጥተናል። ጤና ይስጥልን ውድ የቤጃችን ወዳጆችና አድናቂዎች፣ ዛሬ ይዘንላችሁ የቀረብነው አንድ የዚህ ቤጅ ተከታታይ የላከችልኝን እውነተኛ ታሪክ ነው። መጀመሪያ ራስሽን ግልጽ አድርገሽ ታሪክሽን ላካፈልሽን እድላዊት ተካበ የከበረ ምስጋናችን ይድረስሽ። ቀጥሎ የምታነቡት ታሪክ ለአንባቢያን እንዲመች ተደርጎ ከመቅረብ ውጪ ሙሉ በሙሉ እውነተኛ ታሪክ ነው። መልካም ነው ጊዜ። ስሜ እድላዊት ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። ቆንጆ እንደሆንኩ አውቀዋለሁ። በተለይ ጠንከር ያለውና ትልቁን ቂጤን እንደሚወዱልኝ አውቃለሁ። ደግሞም ነግረውኛል። ሌሎች ደግሞ ከንፈርሽ መግመጥ ነበር ይሉኛል። ከልጅነቴ ጀምሮ የምጫወተውም ምውለውም ከወንዶች ጋር ነው። በዚህም ምክንያት ብዙ ሰዎች እንደ ባለጌ ነው የሚቆጥሩኝ። እኔ ግን አብሬያቸው ከመጫወት ውጪ ምንም ነገር አድርጌ አላውቅም። ይህ ንጹህ ስሜቴ ግን 13 ዓመት ከሞላኝ በኋላ መቀጠል አልቻለም። አብሬያቸው ስላፋ ሰውነቴ ከነሱ ጋር ሲተሻሽ ቂንጥሬ መቆም ጀመረ። በቃ ከዛ በኋላ ባገኘው አጋጣሚ ሁሉ ከወንዶች ጋር መላፋት ስራ የሆነ። ስላፋ ጡቴን ሲነካኩኝ የኔ ቂጥ ከነሱ ታፋ ጋር ሲተሻሽ መሆነው ያሳጣኛል። አፌን ከፍቼ በእናታችሁ ብዱኝ ብላቸው ሁላ ደስ ይለኝ ነበር። ግን እንደዛ ማድረግ አልቻልኩም። ይልቁንም ከነሱ ጋር ተላፍቼ ወደ ቤት ስገባ ክላሴ ገብቼ አልጋዬ ላይ በጀርባዬ ከተኛ በኋላ ጡቶቼን እያሻሸው የወንድ ቁላ ይናፍቀውንም ሴን በጣቶቼ እያሻሸው ከዛም በመሃል ጣቴ እምሴ ውስጥ ወጣ ገባ እያረኩ ቂንጥሬን እያሻሸው ራሴን በራሴ ያረካለሁ። በቃ ራሴን ማርካት ሱስ ሆነብኝ። እስከ 19 ዓመቴ ድረስ መበዳት እያማረኝ ግን መጠየቅ አፍሬ ልብዳሽ ብለው ሲጠይቁኝ እኔም በማላውቀው ምክንያት እምቢ እያልኩኝ ራሴን እየበዳው ቆየሁ። ይህ ሁሉ መለወጥ የጀመረው ግን 12 ውጤት መጥቶልኝ አዲስ አበባ ዩኒቨርሲቲ ቃሊቲ ካምፓስ ከገባው ጀምሮ ነው። ግቢ እንደገባው ቶሎ ነው ከልጆች ጋር የተግባባሁት። ገና አንደኛ ሴሚስተር ላይ ኦቨር መውጣት ጀመርኩ። በቃ የወንበዳት ፍላጎቴ በጣም ጨምሮ ስለነበር ለአንድ ወር ፍቅረኛዬ ነው ድንግልናዬን የሰጠሁት። አሁንም አብዛኞቹ ጓደኞቼ ወንዶች ናቸው፣ ግን ከሌሎቹ ሴቶችም ቀርባት ኮኪን ነው። ኮኪ በጣም አሪፍ ጸባይ ያላት ፈታ ያለች ናት። ደስ ካላት ብዱኝ ብላ ወንዶችን ትጠይቃለች። እኔ ደግሞ ያማረኝ ዝም እላለሁ። አንድ ቅዳሜ እኔና ኮኪ ናይት ክለብ ለመግባት ተቀጣጠርን። ግን እርሷ ብቻዋን አልነበረም የመጣችው፣ ወንድ ጓደኛዋ አብሯት ነበር። ከዚህ በፊት አይቼው አላውቅም። አስተዋወቀችን። ስሙ ማይክ እንደሆነ ነገረኝ። ናይት ክለብ ገብተን ከኮኪ ጋር እየጨፈርን እሱም ተቀላቀለን እና ለሶስት መጨፈር ጀመር። መሀል ላይ ኮኪ መጣው ብላ ወጣች። በዚህ ሰዓት ማይክ እና እኔ ተጠጋግተን የጨፈርን እሱ ሰውነቴ ይነካካ ጀመር። ያቆማል ብዬ ብጠብቅም እርሱ ግን እየባሰበት መጣ። ለነገሩ እኔም ደስ ብሎኛል፣ ይከለክለው አልፈለኩም። ቂጤም በቁላው ሲያሻሸው ቁላው ትልቅ እንደሆነ መገመት አላቃተኝም። ምነው በበዳኝ ብዬ ነው የተመኘሁት። እርሱም እንደኔ ያሰበ ይመስላል። እጆቹን ጡቶቼ ላይ አሳርፎ ያሻቸው ጀመር። በቃ በጣም ደስ ስላለኝ ፊቴን ወደ እርሷ ዙሬ ከንፈሩን ሳምኩት። እሱም ቂጤን በሁለት እጁ ይዞ ይስመኝ ጀመር። በዚህ ሰዓት ድንገት ኮኪ አጠገባችን ደረሰች። ኧረ ጉድ ስትል ነው የነቃሁት እንጂ እስከ መፈጠሯ ረስቻት ነበር። ግን መምጣቷን ሳይ ትንሽ ደነገጥኩ። እሷ ግን ጭራሽ ትስቅ ነበር። እርሱም ቢሆን ምንም አልመሰለውም።
ይባስ ብሎ እሷ እያለች ሳመኝ። እኔን ስሞ እሷን ደግሞ ጎትቶ ሳማት። ሁኔታው ግራ ገባኝ። ምን እየሆነ እንዳለ ላውቅ አልቻልኩም። ወዲያው ኮኪ ቦታ እንቀይር ብላ ወጣን እና ሆቴል ክላስ ይዘን ሶስታችንም አንድ ላይ ገባን። እንደገባን ማይክ እና ኮኪ ሳሳሙ ጀመር። እስኪ ጉዳቸውን ልይ ብዬ እንደቆንኩ ማይክ እጄን ይዞ ወደ ራሱ ስቦ ከንፈሬን ሲስመኝ፣ ኮኪ ደግሞ ጡቶቼን ማሸት ጀመረች። ማይክ ከላይ የሳመ ከታች ደግሞ የለበስኩትን ሚኒ ከፍ አድርጎ እምሴን በፓንቴ ላይ ሲዳስሰው መሆኑን ያሳጣኝ። የዳበሰኝ ቀስ ብሎ ፓንቴን አወለቀው እና ኮኪ ስታሽልኝ የነበረው ጡቴን ልብሴን አውልቆ ይጠባው ጀመር። በዚህ ሰዓት ኮኪ የዳበሰች ከንፈሬን ሳመችኝ። ከሴት ጋር እሳሳማለሁ ብዬ አስቤ አላውቅም፣ ግን ስለጠጣው ይሆን አላውቅም፣ ኮኪ ስትስመኝ በጣም ደስ አለኝ። የከንፈሯ ለስላሴ በጣም ያረካል። ከታች ማይክ ጡቴን እየሳመ ወርዶ እምሴን መላስ ጀመረ። የረጠበውን እምሴን በጣቱ ሲበዳኝ ማቃሰት ጀመርኩ። እሱ መነሳኝና አልጋው ላይ ካስተኛኝ በኋላ ኮኪን ደግሞ ከአጠገቤ አስተኝቶ ማንም ሴት የምትመኘውን ቁላ እምሷ ውስጥ ሲያስገባው መጮህ ጀመረች። እኔ ደግሞ በተራዬ ጡቶቿን ማሻሸት ጀመርኩ። ጡቶቿ ትናንሽ ናቸው ግን ይስባሉ። በደንብ አሻውላት። ከዛ ማይክ ቁላውን ከኮኪ እምስ ውስጥ አውጥቶ ወደ እኔ እምስ ውስጥ አስገባው። ራሴን አላውቅም ነበር። በዛ ላይ ኮኪ በአንድ እጇ ጡቴን በሌላ እጇ ደግሞ ቄንጥሬን እያሸች መሆኗ አሳጡኝ። ማይክ ቁላውን ወጣ ገባ እያረገ ሲበዳኝ ትንሽ ህመም ቢኖረውም ከእርካታው ግን አይበልጥም ነበር። ሁለታችንንም አገላብጦ ከበዳም በኋላ የኔ እምስ ውስጥ ረጭቶ ጨረሰ። ከዛ በኋላ እንደዚህ አይነት ወሲብ አድርጌ አላውቅም፣ ለዚያውም ከማላቀው ሰው ጋር ያለ ኮንዶ። የሆነው መጋቢት 2015 ላይ ነው፣ ግን እኔ ትላንት የተፈጸመ ነገር መስሎ ነው የሚታየኝ። ውድ የወሲብ ብቻ ስላዳመጣችሁኝ በጣም አመሰግናለሁ። እንዲህ አይነት ታሪክ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም።